በዛሬ ቪዲዮ ላይ ስለ አምስቱ የጨረታ ግምገማ ሂደት ቅደም ተከተል እንወያያለን። እንግዲህ አንድ መስሪያ ቤት በሁለት ኢንቨሎፕ የታሸገ ጨረታ በሚያወጣበት ጊዜ እሱን ጨረታ እንዴት ነው የሚገመግመው? ቅደም ተከተሉ ምንድነው የሚለውን ነው የምናየው። በአጠቃላይ አምስት ጠቅለል ሲል አምስት ደረጃ ያላቸው የግምገማ ቅደም ተከተሎች አሉ። እነሱን እናያለን። የመጀመሪያው የጨረታ መክፈት ስነ ስርዓት ነው። ይህም እንግዲህ የሚመለከታቸው አካላት በተገኙበት በዋናነት ዋና ተግባሩ ምንድነው? በዚህ ጨረታ መክፈት ሂደት ላይ የቴክኒካል እና የፋይናንስ ሰነዶችን በይፋ መክፈት ነው። እያንዳንዱ ተጫራች ያቀረበውን ቴክኒካል ሰነድ እንዲሁም ፋይናንሻል ሰነድን መክፈትና ማስገባቱን ማረጋገጥ የመጀመሪያ ቅደም ተከተል ነው ማለት ነው። ሁለተኛው የሰነዶችን ሙሉነት ማረጋገጥ ሲሆን በዚህ ቅደም ተከተል ላይ ዋና ተግባሩ ምንድነው? የንግድ ፍቃድ፣ የግብር ክሊራንስ፣ የጨረታ ማስከበሪያ ወይም ሲፒኦ እና ሌሎች ደግሞ መስሪያ ቤት የሚፈልጋቸው ሰነዶች ካሉ እነሱን መሟላታቸውን ማረጋገጥ፣ በወጣው ጨረታ መሰረት መቅረብ ያለበትን ዶክመንት መቅረቡን ማረጋገጥ የህጋዊነት ወይም የሰነዶች ሙሉነት ቅደም ተከተል ነው ማለት ነው። በሶስተኛ ደረጃ ቴክኒካል ኢቫሉዌሽን ነው። ወይም የቴክኒካል ግምገማ የምንለው ማለት ነው። ከላይ እንዳልኳችሁ እንግዲህ ጨረታው ሲወጣ ቴክኒካል እና ፋይናንሻል ተብሎ በሁለት ኢንቨሎፕ እንዲቀርብ የሚያዝ ከሆነ ይሄ የቴክኒካል ኢቫሉዌሽን ወይም የቴክኒካል ግምገማው እዚህ ላይ ይመጣል ማለት ነው። ስለዚህ ቴክኒካል ኢቫሉዌሽን በሚካሄድበት ጊዜ ዋና ተግባሩ ምንድነው? ተጫራቹ ያቀረበው እቃ ወይም አገልግሎት ከስፔሲፊኬሽኑ ጋር መጣጣሙን ማረጋገጥ ነው። እንግዲህ መስሪያ ቤቱ ጨረታ በሚያወጣበት ጊዜ ለመግዛት የፈለገውን እቃ ወይም አገልግሎት ስፔሲፊኬሽን ያዘጋጅና የጨረታው ሰነድ አካል ይሆናል። ስለዚህ በዛ ጨረታ በወጣው ሰነድ መሰረት ነው ወይ ተጫራቹ ያቀረበው ስፔሲፊኬሽን ወይም ስፔክ ከመስሪያ ቤቱ ከሚፈልገው ስፔክ ጋር ተመሳሳይ ነው ወይ የሚለውን ነገር የሚረጋገጥበት ቅደም ተከተል ነው ማለት ነው። በዚህ ጊዜ እንግዲህ ወደ ቀጣዩ ዙር የሚያልፉት ከተጫራቾች ውስጥ ይህንን ያቀረበውን የቴክኒካል ግምገማ ያለፉት ብቻ ናቸው። በዚህ ቴክኒካል ግምገማ ወቅት የወደቁ ወይም መስሪያ ቤቱ የፈለገውን አይነት ስፔሲፊኬሽን ያላቀረቡ ተጫራቾች በውድድሩ ወደ ቀጣዩ ውድድር አያልፉም። እዚሁ ላይ ቀሪ ይሆናሉ ማለት ነው። አራተኛው ቅደም ተከተል ምንድነው? አርትሜቲክ ኢቫሉዌሽን ነው። እንግዲህ እነዚህ በቴክኒካል ኢቫሉዌሽኑ ያለፉ ተጫራቾች ወደ አርትሜቲክ ኢቫሉዌሽን ይገባሉ ማለት ነው። ምንድነው ይሄ አርትሜቲክ ኢቫሉዌሽን የሚሰራው ዋናው ተግባሩ ምንድነው? የሂሳብ ስሌቶችን መፈተሽ እና ማስተካከል ነው። እንግዲህ በተጫራች በሞላቸው ዋጋዎች ላይ በነጠላ ዋጋውም ላይ ሊሆን ይችላል፣ በጠቅላላ ዋጋውም ላይ ሊሆን ይችላል፣ የሂሳብ ችግር ሊያጋጥም ይችላል፣ ላይስተካከል ይችላል። የነጠላ ዋጋውና የጠቅላላ ዋጋው ብዜቱ የተለያየ ሊሆን ይችላል። ስለዚህ እነዚህን መጀመሪያ ትክክል መሆናቸውን ማረጋገጥ፣ ስህተት ካለባቸው ደግሞ ተጫራቹን እንዲያስተካክል እድል መስጠት መነጋገር ያስፈልጋል ማለት ነው። የአምስተኛው እና የመጨረሻው የፋይናንሻል ኢቫሉዌሽን ወይም የፋይናንሻል ግምገማ ማለት ነው። ይሄ እንግዲህ ምንድነው? ከህጋዊ የሆኑ ተቀናሾችን ታክስ ሊሆን ይችላል ወይም ሌሎችን በመቀነስ ማስተካከል እና የመጨረሻውን ዋጋ አወዳድሮ አሸናፊ መለየት ነው። እንግዲህ ፋይናንሻል ላይ ዝቅተኛ ዋጋ ያቀረበው ግን ለመስሪያ ቤቱ ጠቃሚ የሆነውን ተጫራች ለማሳለፍ ከዋጋ አንፃር ዝቅተኛ ያመጣውን እንዲያሸንፍ በማድረግ በመለየት ውሉን ወይም ያንን ግዢ እንዲፈጸም የሚያስችልበት ጊዜ መቼ ነው? ፋይናንሻል ኢቫሉዌሽኑ ከተሰራ በኋላ ነው ማለት ነው። እንግዲህ ጠቅለል ሲደረግ እነዚህን አምስት ቅደም ተከተሎች ተከትሎ ነው አንድ መስሪያ ቤት ያወጣውን ጨረታ ግምገማ ማከናወን የሚችለው ማለት ነው። አመሰግናለሁ።